ይህንን ጌጥ ልሸልማችሁ ነው። ይሄ ጌጥ ሙሉ ፉል ፓኬጅ ሲሆን አንድ ሰው ኮመንት ላይ ከፍተኛ ላይክ ላገኘ ሰው መርጬ እሸልማለሁ። ታዲያ የምሸልማችሁ ግን ይሄ የሐሰን ዲዛይን የዩቲዩብ ቻናል 500 ሰብስክራይብ ሲገባ ነው። ለዛሬ እንግዲህ አሪፍ ያልናቸውን ቀሚሶች ይዘን መጠናል። ወደ መጀመሪያው ስንመጣ እንግዲህ ሞቅ ደመቅ ያለች ቀጭን ቀሚስ ነው ይዤላችሁ የመጣሁት። እቺ ቀሚስ እንግዲህ እንደምታዩት ከወገብ በላይ በሸፒ ሆና የተሰራች ሲሆን የአንገት ቅርጹ ደግሞ ሰፋ ያለ ኦ ተደርጎ የተሰራ ነው። ከዚህ ጋር እንደምታዩት እንግዲህ ወደ ላይ አጠር ተደርጎ የተሰራ ነው። ወደ ጎን ደግሞ ሰፋ ብሎ እዚህ ጋር በምታምር መልኩ ዲዛይኗ ተቀምጣ ፈርጦች ደግሞ ታች ላይ በዳይመንድ ተደርጎ እጁ በአጭር ተደርጎ ሙሉ በሙሉ እጁ የተጠለፈች ልብስ ነች። በጣም የምታምር የሸፒ ስራ ነች። ልቅም ብሎ በቆንጆ ማቴሪያል ቆንጆ ስራ የተሰራ ልብስ ነው። ከጀርባውም እንግዲህ በዚፐር የተሰራ ሲሆን እንደምታዩት እንግዲህ እጅግ በጣም የምታምር ሞር ደግሞ ልጅቱ ላይ ሲደረግ ዲስፕላዩ በበለጠ ምርጥ እይታና በሚያምር መልኩ እናገኘዋለን። ወደታች ስንመጣ ደግሞ እንግዲህ እንደምታዩት ቆንጆ የሆነ ንጽት ያለ ሁለት አይን መነን ተጠቅመንለታል። እንደምታዩት እንግዲህ በጣርጠር ሞክረናል። እጅግ በጣም ልዩ ውበት ይሰጠዋል። ከስር ስንመጣ እንግዲህ እንደምታዩት በሚያምር መልኩ ከላይ ባየነው መሰረት ከስር በ10 ሴንቲሜትር ሆና በምታምር መልኩ ከሁለት ከለር ጋር መጨረሻ ላይ ከላይ ወርቃማና ትንንሽ መስቀሎች ተደርገውበታል። ከስር እንግዲህ መሀል ላይ እንደምታዩት ፌሮዚቲ ከለር ሲሆን ዳርና ዳሩ ደግሞ በቪጅ ክር ሆኖ በጣም በሚያምር መልኩ ፊኒሽንጉ እጅግ በጣም ጽድት ብሎ የተሰራ ከላዩ ላይ እንግዲህ ዳይመንድ እና ወርቃማ ተደርገዋል። እንግዲህ ዳይመንዱ ላይም አለ ወርቃማው፣ በላይም በታችም ደግሞ በድጋሚ ዳይመንድ የሚመስል ነገር በቪ ተደርጎ ታጅቧል። እዚህ ጋር እንደምታዩት እንግዲህ ዙሪያው ላይ ዳይመንድ ወርቃማ ፈርጥ አድርገንለታል። ይህ ልብስ እንግዲህ 5 አርብ ነው። እጅግ በጣም ጽድት ያለ ልብስ ነው። እንዳያችሁት እንግዲህ ከወገብ በላይ በምትፈልጉት አማራጭ እናንተ በፈለጋችሁት ተቀይሮላችሁ በወደዳችሁት ከሰፊ ነጠላ ጋር ተደርጎ ጥንቅቅ አድርገን ሰርተንላችሁ ዋጋችን 13 ሺህ ብር ነው። ኦርደር አድርጉ። ቀጣይ እንግዲህ የማሳያችሁ ይህንን ልብስ ነው። ይሄ ልብስ እንግዲህ የቤታችን ልብስ ነው። ብዙ ጊዜ ሰርተነዋል። ብዙ ደንበኞቻችን ይወዱታል። እናንተም እንደምትወዱት አልጠራጠርም። ይህንን ልብስ እንግዲህ አይታችሁት ከለሩን በተመቻችሁና በፈለጋችሁት አማራጭ ማድረግ እንደምንችል ከወዲሁ ልነግራችሁ እወዳለሁ። እንግዲህ ከላይ እንደምታዩት ወደ ላይኛው ስንጀምር አንገቱ ዘና ያለ ደስ የሚል ኦ ቅርጽ የተሰራ ነው። እዚህ ጋር እንግዲህ የፈለጋችሁትን ጌጥን ብታደርጉበት ዘና አድርጎ ማሳየት የሚችል የአንገት ቅርጽ ነው የተቀረጸለት። ሼፒ ስራ ነው። ከላይ እንግዲህ እንዳያችሁት እስከ ወገቡ የሚመጣ ጥልፍ ስላለው ይህ ልብስ እጁ ላይ ቀለል ለማድረግ መነን ተደርጎ ነው የተሰራው። ይህ እንግዲህ የደንበኛችን ፍላጎት ስለሆነ እናንተም እንግዲህ እጁ ላይ ጥልፍ ይሆንልኝ ካላችሁ ጥልፍ አድርገን መስራት እንችላለን። እንደነገርኳችሁ በፈለጋችሁት የከለር አማራጭ ተደርጎ መሰራት ይችላል። ከወገብ ላይ እንግዲህ እንዳያችሁት በሸፒ ሆኖ ቆንጆ ሽንሽን ተደርጎለት አንገቱ እስከ ወገቡ ጥልፉ ተጠልፎ ወደ ታች እንመጣለን ማለት ነው። ወደ ታች ስንመጣ ደግሞ እንዳያችሁት 3 አይን መነን ነው። 3 አይን መነን ተጠርጥሮ የተሰራ ነው። 3 አይን መነን የምንጠረጥርበት ምክንያቱ ደግሞ ድርቅ ብሎ የሆነ ወጥ እንዳይሆን ቆንጆ ውበት ይሰጠዋል። ሞር ሲጠረጠር ብለን የምናደርግበት ምክንያት ነው። ወደ ታች እንግዲህ እንዳያችሁት እስከ 50 ሴንቲሜትር የሚረዝም እጅግ በጣም ቆንጆ የሆነ ዲዛይን በትልቁ እንግዲህ የመስቀል ቅርጽ ያለው ዳይመንድ በመስቀል ተደርጎ የተሰራ ልብስ ነው። እዚህ ጋር እንግዲህ እንደምታዩት በትልቁ ዳይመንዱ ገጥሞ መሀል ላይ በ4 ሳይድ መስቀሎች ተደርገውለታል። ከስር ደግሞ ስንመጣ እንግዲህ የምታምር ዳይመንድ ያላት ቆንጆ ቀጭን ጥለት የምትመስላለች። እንግዲህ ከዚህ ላይ ደግሞ ደስ የሚለው ትልቅ ጥለት የማትፈልጉ ከሆነ ወይም ደግሞ ለፕሮግራም ለሙሽራ ከፈለጋችሁ የሙሽራዋ እንደዚህ ሆነ የአጃቢዎቹ ከታች ባለችው በቀጭን አሰራር አይነት አድርገን መስራት እንችላለን። ይህ ልብስ እንግዲህ እንዳያችሁት 2 ከለር ነው። በጣም የሚያምር ደስ የሚል ቢጫ አለው። ከዛ ደግሞ ፈዛዛ ዋሴሚያ ከለር አለው። ከዛ ደግሞ 130 የሚባል ከለር አለው ወርቃማ የታጀበበት ቆንጆ ስራ ጥንቅቅ ያለ ልብስ ነው። ፈርጡም እንደምታዩት እንግዲህ ሬንቦ ፈርጥ ተደርጎ 5 አርብ ልብስ ነው። ሰፊ ነጠላ አለው። በወደዳችሁት የከለር አማራጭ ከወገብ በላይ የአሰራር አማራጭ ቆንጆ አድርገን ሰርተን የምናቀርብላችሁ ይሆናል ማለት ነው። የዚህ ልብስ ዋጋ እንግዲህ በፈለጋችሁት አማራጭ እናንተ መርጣችሁ እኛ ቆንጆ አድርገን ሰርተንላችሁ ዋጋችን 32 ሺህ ብር ነው። ኦርደር አድርጉ።
ኦኬ ወደ ቀጣይ ስንመጣ ደግሞ አሁንም የሽመና ልብስ በ4 ወርድ የተሰራ ይዤላችሁ መጥቻለሁ። የዚህ ልብስ እንግዲህ ለየት የሚያደርገው ምንድነው? ሙሉ በሙሉ ቬጅ ነው። መነኑ ነጭ አይደለም፣ ሙሉ በሙሉ በቬጅ የተሰራ ነው። ከወገብ በላይም ከወገብ በታችም ያለው የመነን እንትን በጣም ደስ የሚል ቬጅ ከለር ለምትወዱ እንግዲህ መነን ሀበሻ ቀሚስ በጣም ሲነጻ ሻሽ ሲመስል ደስ አይለንም ለምትሉ ሰዎች ምርጥ አማራጭ ነው ይዤላችሁ የመጣሁት። እንግዲህ እንደምታዩት ይህ ልብስ ከመነኑ ስንጀምር ቬጅ መነን ነው። ወደ ላይ ስንመጣ ደግሞ አንገቱ ላይ እንግዲህ ሹራብ ስራ ተደርጎ አንገት ኦ አድርገን የሰራ ነው። እጅ በሙሉ ተደርጎ አምባሩ እስከ 16 ሴንቲሜትር የሚረዝም አምባር አለው። እንዳያችሁት እንግዲህ መነኑ ደስ በሚል ሁኔታ እንግዲህ ተጠርጥሮ የተሰራ መነን ነው። ሲለጠጥ በጣም ሰፊ የሆነና ልክ ሲለቀቅ ደግሞ እንደዚህ ምሽን ብሎ በሚያምር መልኩ ተሸንሽኖ እናየዋለን። እንግዲህ ደስ የሚል የሹራብ ስራ ወገቡ ላይ ቆንጆ የላስቲክ አገጣጠም ተደርጎለት ከታችም እንደምታዩት እንግዲህ ተጠርጥሮ በሚያምር መልኩ ቆንጆ ሆኖ ተሰርቷል። ወደታች ስንመጣ ደግሞ አሁን እንግዲህ ዋናውና ደስ የሚለው ፓርት ላይ ነን። እስከ 55 ሴንቲሜትር የሚረዝም ደስ የሚል በጣም የሚያምር በጣም ያልደመቀ 2 ከለር ነው። ከስር እንግዲህ እንዳያችሁት ብዙ አይነት ወርቃማ ቅልቅል ከለሮች ተደርጎለት ከላይ ፈዛዛ ፒንክ ተደርጎለታል። በጣም የሚያምር ቀሚስ ነው። እጅግ በጣም ደስ የሚል ዲዛይን ነው። የጥለት ስፋቱ ርዝመቱ ወደ ጎን ያለው የወርዱ መስፋት ከስር እንግዲህ እንዳያችሁት 4 አርብ እንኳን አይመስልም። በጣም የሚያምር ስፋት ያለው ልብስ ነው። ይህ ልብስ እንግዲህ ከወደዳችሁት ከወገብ ላይ ያለውን አሰራር በፈለጋችሁትና በመረጣችሁት ዲዛይን አድርገን ቆንጆ አድርገን እንሰራዋለን። እናንተ ኦርደር ማድረግ ብቻ ነው የሚጠበቅባችሁ። የዚህ ልብስ እንግዲህ ዋጋው ጠንቀቅ ብሎ ተሰርቶ እናንተ በመረጣችሁት የአሰራር አይነትም ሰርተንላችሁ ዋጋችን 20 ሺህ ብር ነው። ኦርደር አድርጉ። ወደ ቀጣይ ስንመጣ ደግሞ የቤታችን የራሳችን ክሬት ያደረግናት ልብስ ላይ እንገኛለን። ብዙ ሰዎች ተወዷታላችሁ ይህችን ልብስ፣ ብዙ ሰውም እያዘዘን ይገኛል። ለምታዙን ሰዎች እንግዲህ እጅግ በጣም አድርገን እናመሰግናለን። ይሄ ልብስ እንግዲህ እንዳያችሁት በድጋሚ የተሰራ ነው። ከለሩ ሁሉ ነገሩ ኤቭሪቲንግ በራሱ ስለወደዱት ደንበኞቻችን በራሱ መሰረት አድርገን ሰርተናል። እንደምታዩት ከስር የፈርጥ አጣጣሎቹ ከከለሮቹ ጋር አብሮ ማች እንዲያደርጉ ብሉ ብላክ አይነት ፈርጦችን ጎልድ ፈርጦችን አድርገንበታል። ከስር እንግዲህ እንደምታዩት በሚያምር መልኩ ይህን ልብስ ከዚህ በፊት ማሳይቻችኋለሁ። የራሳችን የቤታችን ክሬት ያደረግነው ዲዛይን ነው። ከከለሩ ጀምሮ ኤቭሪቲንግ በራሳችን የተሰራ ስራ ነው። ከወደዳችሁት እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ወዳችሁት ደግሞ ከለሩ እንዲቀይርላችሁ ለምትፈልጉ ሰዎች በፈለጋችሁት የከለር አማራጭ እንደምንሰራ ልነግራችሁ እወዳለሁ። እንግዲህ እንደምታዩት ይህንን ልብስ ከወገብ በላዩ ስንጀምር አንገቱ አይን ቅርጽ ሆኖ የተሰራ ሲሆን ከኋላ ደግሞ በዚፐር ተደርጎ ትንሽ የአንገት ቅርጹ ዝቅ ተደርጎ የተሰራ ነው። ከላይ እንደምታዩት እንግዲህ መነኑ ስስ ተደርጎ ለአለባበስ ምቹ በሆነ መልኩ ተደርጎ ተሰርቷል። እጁ አምባር ተደርጎለት ነው የተሰራው። እንደምታዩት እንግዲህ መነኑ በ3 አይን መነን ስስ መነን ተደርጎ ነው የተሰራ። እዚህ ጋር ደግሞ እንደምታዩት ወላቂ ቀበቶ አለው። ይሄ ቀበቶ መነሳትም እዛው መኖርም ይችላል። በአጋጣሚ አሁን ፈርጥ ስላላደረግንበት ያለ ፈርጥ ነው እያሳየኋችሁ ያለሁት ውበቱን እንድታዩት በማለት ነው። እንደምታዩት እንግዲህ ወደታች ስንመጣ ጽድት ያለ 2 አይን መነን አብሮ ተሰርቶለታል። ይህ ልብስ እንግዲህ ረዥም የሆነ ሰፊ ነጠላ አብሮ አለው። ከዚህ ልብስ እንግዲህ ለየት የሚያደርገው ደግሞ የራሳችን ክሬት ያደረግነው ዲዛይን መሆኑ እንዳለ ሆኖ ዋጋችን እጅግ በጣም ቆንጆ ዋጋ ነው። የዚህ ልብስ እንግዲህ ከለሩን ከወገብ በላይ አሰራሩን በመረጣችሁት ስራ ሰርተንላችሁ ዋጋችን 18 ሺህ ብር ነው። ኦርደር አድርጉን እንላለን። አመሰግናለሁ። ኦኬ እንግዲህ አሁን ደግሞ ስለምሰጣችሁ ስጦታ ላሳያችሁ እና ከወደዳችሁት ኮሜንት ላይ ታሳውቁኛላችሁ። እንዳያችሁት እንግዲህ ሙሉ የአንገት ጌጥ ነው። እዚህ ጋር ባለ 2 ተንጠልጣይ ሆኖ መሀል ላይ እንግዲህ የምታምር ክብ የሆነች ጌጥ አለቻት። ይሄ በወፍራም ሆኖ የሚመጣ ነው። እነዚህ 2 የጆሮ ጌጦች ናቸው። እቺ ደግሞ አምባሯ ነች። እንደምታዩት በጣም የምታምር ቆንጆ አምባር ነች። ያው እንግዲህ ለብሼ እንዳላሳያችሁ ትንሽ እጅ ወፈር ያለ ነው። እንደምታዩት እንግዲህ ወደ ቀጣይ ስንመጣ እቺ ደግሞ ቀለበቷ ነች። በጣም የምታምር ቀለበትም አብሮ አላት። ልበሱኝ የምትለው ሲያት ራሱ በጣም የምታምር ቀለበት ነች። ኤኒዌይስ ወደዚህኛው ስንመጣ ደግሞ ፀጉር ላይ የምትደረገው ነች። እቺ እንግዲህ ወደ ፊት ለፊት ተደርጋ ይሄ ወደ ጎን የሚሄደው ነው። በጣም የምታምር ደስ የምትል እንትኗ ጌጧ በጣም የሚያምር ዲዛይን ያለው ጌጥ ነው። መጨረሻ ላይ እንግዲህ ከኋላ ፀጉር ላይ ሹሩባ ተሰርታችሁ የምታደርጉት የጦሩሮ ፓርት ላይ እንደርሰናል። እንደምታዩት ጦሩሯ ማብረ
ተሰርታለች። ፉል ፓኬጅ ነው የምሸልማችሁ ለማለት ፈልጌ ነው ላሳያችሁ የፈለኩት። እንግዲህ ቻናላችንን 500 ሰብስክራይብ ማድረስና ኮመንት ላይ ከፍተኛ ላይክ ላገኘ ሰው የምንሸልም ይሆናል። መልካም እድል እንዲሆንላችሁ ከወዲሁ እየተመኘው የተወደዳችሁ የሐሰን ዲዛይን የዩቲዩብ ቻናል ቤተሰቦች ለዛሬ እንግዲህ ይዘናቸው የነበሩት ልብሶች እነዚህን ይመስላሉ። በቀጣይ አሪፍ ነገሮችን ይዘንላችሁ ምንመጣ ይሆናል። ይህ ቻናል እንግዲህ እንደተለመደው በየሳምንቱ ቅዳሜ ማታ 2 ሰዓት ላይ ይዘንበት የምንቀርበው ቻናላችን ነው። ታዲያ እናንተም ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃችኋለን። እንዲሁም ሐሳብ አስተያየት ኮሜንት ላይ እንድትጽፉልን፣ የሚሻሻል ነገር ካለ አይታችሁት ትንሽ ቅር ያላችሁ ያልወደዳችሁት ነገር ካለ ደግሞ እባካችሁን ኮሜንት ላይ ሐሳባችሁን እንድታሳውቁን ስንል በአክብሮት እገልጻለሁ። ሐሰን ዲዛይን ነበርኩኝ። እስከ ሳምንት መልካም ሳምንት ይሆንላችሁ። ቻው ቻው።